ዛሬ እንግዲህ ደግሞ እንጀራ እየጋገርን ነው። የዛሬውን እንጀራ አብረን ነው የምንጋግረው። እንግዲህ እዚህ ሀገር በጣም ከባድ ነው እንጀራ መጋገር። እኔ ብዙ አመት ፈጅቶብኛል እንጀራ ለመጋገር ማለት ነው። በነግራችሁ አመቱን ትደነቃላችሁ መቼም። ብዙ አመት ፈጀብኝ፣ 8 አመት ማለት ነው። ምንም በቃ ሞክራለሁ አለሳካ እያለኝ አሁን በ8 አመቴ አሁን ቆንጆ እንጀራ እየጋገርኩ ነው። እስቲ እንግዲህ አብረን ያግራለን እናየዋለን። አብረን እንጀራችንን አሰራሩንም እነግራችኋለሁ እንዴት አድርጋችሁ እንደምትሰሩ። በተለያየ ነገር ሞክሬ አሁን ተሳክቶልኛል። እንጀራችንን እስኪ ትኩስ እንጀራ በበርበሬ እንበላለን። አሰራሩንም እነግራችኋለሁ፣ ተከታተሉኝ። አብረን ነው እንግዲህ የምንጋግረው ዛሬ ማለት ነው። በእንደዛ አይነት መልኩ ተጋግሯል። ያያችሁት ከስንት አመት በኋላ ነው እንግዲህ ይሄ ወጣልኝ ማለት ነው። እንዴት እንደሚያምር ተመልከቱት። አሰራሩ ደግሞ እንዴት መሰላችሁ? መጀመሪያ ላይ እንደ ጥቅል ተጠቀልሉታላችሁ ማለት ነው። ጤፉን ይሄ ንጹህ ጤፍ ነው። ብራውን እና ነጩን ጤፍ ነው እኔ ያረኩት። ከዛ ታቦኩና ታሳድሩታላችሁ ማለት ነው አንድ ቀን። ከዛ በነጋታው እንትን ትሉታላችሁ፣ ውሃ ትሞሉበታላችሁ። ጥቅሉ ታስቀምጡትና በነጋታው ልክ ስታዩት ቆንጆ በቃ ቆንጆ የሆነ የቦካ ሊጥ ጥቅል ታገኛላችሁ ማለት ነው። እዛ ጥቅል ላይ ውሃ ትጨምሩበታላችሁ። ቆንጆ ሽታ ያለው ቆንጆ አሪፍ ጠረን ያለው ይሆናል። እዛ ላይ ውሃ በማግስቱ ትጨምሩበታላችሁ እና ያ ውሃ እስከ ማታ ድረስ ያቀራል። ምክንያቱም ለ3 ቀን ለመጋገር ስታዘጋጁት እንደዛ አድርጋችሁ እዛ ማታ ታቀሩትና እላው ላይ ትንሽ ዱቄት ታሹበታላችሁ ማለት ነው እንዳይኮመጥጥ። እና ያንን በእንቁላል መምቻ ነገር በእጃችሁ ሳትነኩ ዝም ብላችሁ እንደዚህ እንደ መበጥበጥ አድርጋችሁ ታሹትና ታስቀምጡታላችሁ። ትንሽ ውሃ ጨምርምር አድርጋችሁ ማለት ነው። አብራችሁ እንደገና በሶስተኛ ቀን በማግስቱ 3ኛ ቀን ነው የሚሆነው። ከዛ በምትፈልጉ ሰዓት ያቀርላችኋል ያ ውሃ። ያንን ታቀሩት ደፉና አብሲታችሁን ትጥላላችሁ ማለት ነው። የሚያስፈልጋችሁን የእህላችሁን መጠን አውቃችሁ አብሲታችሁን ከጣላችሁ በኋላ ከዛ ታበርዱታላችሁ አብሲቱን። ከዛ በኋላ አብራችሁ ከዛ ከሊጣችሁ ጋር መጀመሪያ ሊጡን ቀጠን አድርጉት። አብሲቱን ስትጨምሩ እንትን እንዳይላችሁ ማለት እንዳያስቸግር። በዛ ካረጋችሁት በኋላ መቼም ያው የሁሉም ሀገር የተለያየ ስለሆነ እንትን ብለንድ ታረጉታላችሁ በጁስ መፍጫ ማለት ነው። በደንብ አድርጋችሁ እኔ የተደነቁበት እሱ ነው። ከዛ ሁሉንም እንደዛ ካረጋችሁት በኋላ መልሳችሁ እዛ ያቦካችሁ ብለስ ሊጣችሁ ላይ አድርጋችሁ እዛ ለ3 ሰዓት ወይንም ሆነ በቃ ይንተከተካል እሱ ራሱ ውጪ ስታስቀምጡት ማለት ነው። ከዛ ልክ ሲንተከተክ ፍሪጅ ነው የምታረጉት። በቃ አቅጥናችሁ ምን ብላችሁ ጭርስራስ ካረጋችሁ በኋላ ምጥንጥን አርጋችሁ ከጨረሳችሁ በኋላ ልክ 3 ሰዓት ምናምን ካስቀመጣችሁት በኋላ ውጪ ራሱ ቡክት ይላል። በቃ ትክትክ ይላል እንደንትን ማለት ነው። ቆንጆ ሆኖ ማለት ነው። ከዛ በኋላ እናንተ ወደ ፍሪጅ ታረጉና በምትፈልጉ ጊዜ አውጥታችሁ መጋገር ማለት ነው። ከዛ ልትጋግሩ ስትሉ ውሃውን ስታቀሩት ከፍሪጅ አውጥታችሁ ያንን ያቀረራችሁትን ውሃ አትድፉት ማለት ነው።
በሆነች ዕቃ ንጹህ በሆነ ዕቃ ታቀርቡትና እንደገና በዛ በእንቁላል መምቻው ብለንደር እንደዚህ መታ አርጋችሁ መጠናችሁን አውቃችሁ የምትጋግሩት ልክ ከወፈረ ከዛ ካቀረራችሁ ላይ ተጨምሩበታላችሁ። ፍሪጅ ከገባ በኋላ የምታቀርቡትን ነው የምትሉበት ማለት ነው። ከዛ በኋላ ጠብ እያረጋችሁ መጠናችሁን አርጋችሁ የምጣዳችሁን ልክ የኔ ምጣድ አሁን 2ከ20 ናት። 2ከ20 አርጌ ነው እንትኑን ግለቱን ማረገው ማለት ነው። በቃ የተመጣጠነ ዋስ ምጣድ በጣም ቆንጆ ምጣድ ነው። በጣም እኔ ቆይቻለሁ ይሄንን ከገዛው ይሄው እስካሁን ድረስ በሱ ነው የምጋግረው እና በደንብ አርጋችሁ በዝጋግሮ እዛ ቆንጆ እንጀራ ይሆናል። እና እምቢ ካላችሁ ደግሞ አስተያየቱ ላይ ከስር ጻፉልኝ እና እናሻሽላለን ማለት ነው። አብረን ነው የምንሰራው። በጣም ከባድ ነው። እኔ የከበደኝ ነገር ቢኖር እንጀራ ነው። በጣም ከባድ ነው ማዘገጃጀቱና በቃ ይሄ ንጹህ ጤፍ ነው ራሱን የቻለ። ይኸውላችሁ ሊጤን ላሳያችሁ። ይሄ በቃ ነጭ ጤፍና ብራውን ጤፍ ነው። ምንም ነገር የለውም። ንጹህ ምንም ያልገባበት ማለት ነው። እኔ እንደዛ አርጌ ነው መጋግረው። ምንም ለቤቴ ስለሆነ እንደዚህ ስታረጉት በጣም ቆንጆ እንጀራ ይሆናል። ሽታውን በጣም ቆንጆ ነው። ትኩስ እንጀራ በቅቤ ያርጋችሁ ብትበሉት በጣም አሪፍ ነው። እንደዚህ ያረጋችሁ ሞክሩት። በቤት እንጀራ የቤትን የመሰለ ነገር የለም እና የቤታችሁን ለምዳችሁ ውጭ ለመብላት በጣም ነው የምትቸገሩት እና ቆንጆ አርጋችሁ እንደዚህ ጋግሩ። በተረፈ እንግዲህ ይጋገርልን ካላችሁም እኛ ሬዲ ነን። ስልካችንን እናስቀምጣለን። የምትፈልጉ ካላችሁ እናስረክባለን ጋግረን ማለት ነው። መጀመሪያ ግን እንጀራችሁ ሞክሩ በቤታችሁ ማለት ነው። ጤፋችሁን ገዝታችሁ በቤታችሁ ሞክሩ። በእርሾ ነው የምታቦኩት። ያበሻር ለመጀመሪያ ጊዜ ለማብካት ከፈለጋችሁ ትንሽ የፈረንጅ የዳቦ እንትን አለ። እሱን እርሾ ለብቻው በትንሹ ብጥብጥ አድርጋችሁ ራሱ ኩፍ ሲል ጤፏን ትንሽ አድርጋችሁ ለ3 ቀን ያህል ውጭ አድርጋችሁት በቃ እንትን እንዲል ማለት ነው እርሾ እንዲሆንላችሁ። ከዛ በኋላ በራሱ እርሾና እርሾ አድርጋችሁ ታቦካላችሁ ማለት ነው። ግን ይሄን ሁሉ ስታደርጉ ውጪ ነው የምታረጉት። ፍሪጅ አይገባም። ዛሬ ታቦኩታላችሁ፣ ለነገ ውጪ ካሳድሩታላችሁ፣ ነገ እስከማታ ይቀርላችኋል። ከዛ በኋላ ታቀሩና አሁንም እላው ላይ ትንሽ አሽታችሁ ውጪ ነው የምታደርጉት። በቃ አብሲቱን ጥላችሁ እስከምታቀጥኑት ድረስ ውጪ ነው የምታረጉት እና ከዛ ካዘጋጃችሁት በኋላ እንደ ልጅ ነው የምታሽበለብሉት። ካረጋችሁት በኋላ ነው እንግዲህ ወደ ፍሪጅ ወደ ቀዝቃዛ ቦታ የምትጨምሩት ማለት ነው። ይሄን አድርጋችሁ በቤታችሁ ሞክሩ። እምቢ ካላችሁ ደግሞ ሌላ መፍትሄ እንፈልጋለን። ይሄው ቆንጆ እንጀራ ነው። እኔ እንደዚህ አርጌ ነው በቃ በራሴ መጋገር የጀመርኩት ማለት ነው። በጣም ብዙ ጊዜ ሆነኝ በቃ በቤቴ መጋገር ከጀመርኩ። ስለዚህ የውጪ አይገባም በቤታችን ማለት ነው። ለስለስ ባለ በሰማ ምጣድ እንደዛ አርጋችሁ ስጋግሩት በጣም ቆንጆዬ ነው። እንደዚህ ያረጋችሁ ጋግሩ። ሰብስክራይብ አርጉ። ደግሞ ሌላ ነገር አዳዲስ ነገር ስለምናመጣ አብረን ነው የምንማማረው፣ አብረን ነው የምናድገው። ሰብስክራይብ ሼር እያረጋችሁልኝ እንድታሳድጉኝ ነው። በጣም አመሰግናለሁ ስለምታደርጉልኝ ነገር ሁሉ። ይሄው እንደዚህ ያያችሁት እንዴት እንደሚያምር በጣም ቆንጆ ነው።
እንደዚህ አድርጋችሁ ጋግሩ። እዚህ ጋር ያለውን ባሳያችሁ ደግሞ መሶብ የሚሄው በእንደዚህ አይነት መልክ ነው እንግዲህ የምንጋግረው የምናደርገው። ይኸው ያያችሁት የሀገራችንን እንጀራ አይናፍቀንም ማለት ነው። እና በእንደዚህ መልኩ እየጋገራችሁ በቤታችሁ ብሉ። አመሰግናለን። በሌላ ጊዜ እንገናኛለን። ባይ